የጤና ባለሙያዎች ከመንግስት ጋር ምን ተነጋገሩ? ከሶስተኛ ወገን ለመነጋገር የተጀመረው ጥረት ምንድነው? የደሞዝ የጥቅማ ጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ የሥራ ማቆም አድማ ከመቱ 3 ሳምንት የሆናቸው የጤና ባለሙያዎች ግንቦት 15 2017 ዓ.ም ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር መወያየታቸውን ለቢቢሲ ተናግረዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ብሶት ያሳሰባቸው እንደሆነ ገልጸው ባለፈው የሚያዝያ የኑሮና የሥራ ሁኔታቸው እንዲሁም የሀገሪቱ የጤና ስርዓት እንዲሻሻል 12 ጥያቄዎችን ለመንግስት አቅርበዋል። ባለሙያዎቹ ከመንግስት ምላሽ ባለማግኘታቸው ከግንቦት 5 2017 ዓ.ም ጀምሮ አገራዊ የሥራ ማቆም ማድረጋቸውን ያሳወቁ ሲሆን እስራትን ጨምሮ ከሥራ መባረር እና ጫናዎች እየደረሰባቸው እንደሆነ ተናግረዋል። ሥራ ማቆም አድማውን ተከትሎ በተለያዩ የሀገሪቱ ክፍሎች የሚገኙ ግዙፍ ሆስፒታሎች በመቶዎች የሚቆጠሩ ባለሙያዎች ለመቅጠር ማስታወቂያ ማውጣታቸው የሚታወስ ነው። የባለሙያዎቹ ጥያቄ ለመመለስ እንደሚሰራ ነገር ግን ሥራ ማቆሙ ተቀባይነት እንደሌለው ሲገልጽ የነበረው ጤና ሚኒስቴር ባለፈው ሳምንት አርብ ለመጀመሪያ ጊዜ ከንቅናቄው አስተባባሪዎች ጋር መነጋገሩ ታውቋል። 4 ሰዓታት የፈጀው ንግግር በሚኒስቴሩ ጥሪ የተደረገ መሆኑን ለቢቢሲ የተናገሩት የንቅናቄው አስተባባሪ እና በንግግሩ የተሳተፉ አንድ ሐኪም 4 ቅድመ ሁኔታዎችን ማስቀመጣቸውን ተናግረዋል። የታሰሩ የጤና ባለሙያዎች እንዲፈቱ፣ ከስራ የተባረሩ ባለሙያዎች እንዲመለሱ፣ ማስፈራሪያና ዛቻ እንዲቆም እንዲሁም የጤና ተቋማት እያወጧቸው ያሉትን አዳዲስ የቅጥር ማስታወቂያዎች እንዲያቋርጡ የሚሉ ቅድመ ሁኔታዎች ማቅረባቸውን ገልጸዋል። የጤና ሚኒስቴሯ እንዲሁም ሚኒስቴር ዴኤታዎች፣ አማካሪዎች እና ሌሎችም የስራ ኃላፊዎች በተገኙበት በዚህ ንግግር የባለሙያዎቹ ጥያቄ እውቅና ማግኘቱን የጠቆሙት አስተባባሪው ጥያቄዎቹን በምን መልኩ እንመልስ የሚለው ላይ ግን ልዩነት መፈጠሩን ገልጸዋል። በጤና ሚኒስቴር በኩል የእኛን ፕሮፖዛል ተቀበሉ የሚል ሀሳብ መቅረቡን የጠቆሙት ተሳታፊዎቹ ምንም እንኳ ከመንግስት በኩል የቀረበው ሀሳብ ይዘት ከመግለጽ ቢቆጠቡም ባለሙያዎቹ አላሳምንም ብለዋል። ይህ ንግግር በተደረገ በሰዓታት ልዩነት በብሔራዊ ቴሌቪዥን ጣቢያ የቀረቡት የጤና ሚኒስቴር ዴኤታው ዶክተር ደረጀ ድጉማ የባለሙያዎቹ ጥያቄ ለረጅም ጊዜ ሲንከባለል የመጣ ውዝፍ መሆኑን አንስተው ወደ ስራቸው የማይመለሱ ባለሙያዎች ላይ የሙሉ ፍቃድ እስከ መንጠቅ የደረሰ ህጋዊ እርምጃ እንደሚወስዱ አስጠንቅቀዋል። የንቅናቄው አስተባባሪ በመንግስት በኩል ይበልጥ ጫናው መበርታቱን በመጠቆም ለሁለተኛ ዙር ንግግር እንዳልተቀመጡ ተናግረዋል። አሁንም የማስታወቂያዎች ይወጣሉ፣ ማስፈራሪያዎች፣ ዛቻዎች አሉ። በባለሙያዎቻችን እስር ቤት ነው ያሉት፣ አብዛኞቹ አልተፈቱም። ይህ ባለበት ሁኔታ ድርድር ማድረግ ከባድ ሆኖ አግኝተነዋል ብለዋል። ሌላው የንቅናቄው አስተባባሪ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ሶስተኛ ወገን እና ገለልተኛ ወገን ሆኖ እንዲያደራድር ቅድመ ውይይት የተደረገ መሆኑን ለቢቢሲ ተናግረዋል። ባለፈው ሳምንት የኢሰመኮ ዋና ኮሚሽን ብርሃኑ አዴሎ መንግስት ለጥያቄያቸው ትኩረት ሰጥቶ ግልጽ እና አሳታፊ በሆነ መንገድ በመሃል ገብቶ ለማደራደር ተነሳሽነቱን ከኮሚሽኑ መውጣት የጠቆሙት አስተባባሪው በመንግስት በኩል ለመነጋገር ፍላጎት ቢታይም ከቃል በላይ ተግባራዊ እርምጃ እንዲያስፈልግም ገልጸዋል። መንግስትና የጤና ባለሙያዎች ተደራዳሪ ቡድን በሶስተኛ ወገን በኩል ፊት ለፊት ለመነጋገር ቀን ባይቆርጡም በቅርብ እንደሚገናኙ ለቢቢሲ ተናግረዋል። ይሁን እንጂ ባለሙያዎቹ መንግስት እየወሰዳቸው ያሉ እርምጃዎች ተነስተው የቁርጠኝነት ጥርጣሬ እንዳለባቸው አልደበቁም። ግልጽ የሆነ መልስ መስማት እንፈልጋለን። የቆምነው ለህዝብ እስከሆነ ድረስ ከ12ቱ ጥያቄዎች ፊት 4ቱ ጥያቄዎች እስካሁን አለመመለሳቸው እንኳን የቁርጠኝነት ጥያቄ ውስጥ ከቶናል ብለዋል። በሀገሪቱ ካሉ ከ320 ሺህ በላይ የጤና ባለሙያዎች ውስጥ ከ65 እስከ 75 በመቶ ይሆናሉ የተባሉት ባለሙያዎች በንቅናቄው እየተሳተፉ እንደሆነ አስተባባሪዎቹ ተናግረዋል። ምንም እንኳን መንግስት ለሳምንታት የጤና ተቋማት ስራ አልተስተጓጎለም ቢልም የጤና ተቋማቱ ላይ የተፈጠረው ጫና የሚያሳዩ የደብዳቤ ልውውጦች እና ማስታወቂያዎች ግን በስፋት እየወጡ ነው። የሥራ ማቆም አድማው ትልቅ ጉዳት እያመጣ እንደሆነ እንገነዘባለን ያሉት አንድ አስተባባሪ ታካሚዎች ብዙም አገልግሎት እያገኙ አይደለም፣ ቀጠሯቸው እየተራዘመ ነው፣ ላላስፈላጊ ወጪ እየተደረጉ ነው፣ ማህበረሰቡ ላይ ትልቅ ተጽዕኖ ነው እየፈጠረ ያለው ብለዋል። ባለሙያዎቹ ታካሚዎቹና የጤና ስርዓቱ ላይ ለሚደርስ ጫና ኃላፊነቱን የሚወስደው መንግስት እንደሆነ ደጋግመው ተናግረዋል። ከዚህ የሥራ ማቆም አድማ ጋር በተያያዘ ባለፉት ሳምንታት ውስጥ ከ80 በላይ የሕክምና ባለሙያዎች ለእስር የተዳረጉ ሲሆን 9 ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው
የቀን ቀጠሮ እንደተሰጠባቸው ይታወቃል።